ገዳማት ባልተመሰረቱባቸው ስፍራዎችም ገዳም ያቋቁማል፣ ሳሙናም አምርቶ ይሰጣል። ማህበረ መነኮሳቱ የሚገኙበት የበረሃው ክፍል ስሙ ተቀይሮ ለምለም ሆኗል። ቆይ እንዴ ዓለምን ትተው ነፍሴ ትብስ ብለው መንነው የለም ወይ? ይህ ሁሉ ለምን አስፈለገ እያሉ ይሆናል። ለእህት አብያተ ክርስቲያናት ለህንድ ማላንካራውያን ካጨበጨብን፣ ለግብጽ ኮፕቲክ ገዳማውያን ከተደመምን፣ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይሉት ቢል እዚህ አይሰራም። ምክንያቱም የተገኙት ከታላላቅ የኢትዮጵያ ወንዞች መካከል አንዱ በሆነው በተከዜ ጀርባ ታኮ በተመሰረተው አቡነ ሐዋርያ ክርስቶስ አንድነት ገዳም ነውና ተሳልመው በረከት ለማግኘትና ገዳማውያኑን ለመጎብኘት የሄዱ እንግዳ ጳጳሳት እጅግ ተገርመው እንደሚመለሱ ምስክርነት ሲሰጡ ተስተውለዋል። በመገረም ብቻ ማለፍ ያልፈለጉት አንድ አባት ግን የጥበብ ኃይሉ አዚህ ነው ሲሉ ኃይል አለ ጥበብ የሚለው ሐረግ ከገዳሙ ስያሜ ጅማሮ ላይ ተደረገ። ኃይል አለ ጥበብ ወምዕራፈ ቅዱሳን ተከዜ አቡነ ሐዋርያ ክርስቶስ አንድነት ገዳም። አስቀድሞ በስፍራው ጠፍ ሆኖ የኖረው ገዳም በድጋሚ ከተመሰረተ 2 አስርት ዓመታትን አስቆጥሯል። ከቅጥሩ ተሻግረው ወደ ውስጥ ሲገቡ ግን የሚመለከቱት ሁሉ 100 ዓመታት የተሰራ ገዳም እስኪመስሉት ይደነቃሉ። አንድ ሰው ዓለም በቃኝ ብሎ እዚህ ገዳም መመንኮስ ከፈለገ ጀንበር ወጥታ እስክትጠልቅ ነፍሱም ስጋውም በኩል አገልግሎት ላይ ተጠምደው እንደሚውሉ ማወቅ፣ ማመን፣ መቀበልም አለበት። የተከዜ በረሃ ለገዳማውያኑ ተሸንፏል። ማህበረ መነኮሳቱ የሚገኙበት የበረሃው ክፍል ስሙ ተቀይሮ ለምለም ሆኗል። ቁልቁል ወርደው በጀርባቸው ውሃ እየተሸከሙ አጠጥተው ያለመለሟቸው ዛፎች አያስቀርሙት። ልመና እስከመች ብለው ከላያቸው አራቅፎ የጣሉት የጠባቂነት መንፈስ በጸሎት ኃይል የነኩት ሁሉ እንዲያፈራ የሰሩት ሁሉ እንዲቀና አድርጎላቸዋል። ጎህ ሲቀድ በአንዲት የደውል ድምጽ ሁሉም ከየባቱ ተሰብስቦ አንድ ስፍራ ላይ ለጸሎት ይከትማል። ስም አምላክ ተጠርቶ የማይሰምር የለምና ውሏቸው እንዲሰምር ስራቸው እንዲቀና ይለምናሉ። ይህ እንደተጠናቀቀ ወደ ዕለት ተግባራቸው ስምሪታቸው ይሆናል። የቀድሞ ኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ የታላቁን ህዳሴ ግድብ ፕሮጀክት ማስጀመሪያ ላይ መሐንዲሶችኛው፣ ግንበኞችኛው፣ የፋይናንስ ምንጮችና ሰራተኞችኛው የሚል ንግግራቸው ከብዙዎቻችን ህሊና የሚጠፋ አይደለም። እዚህ ደግሞ መሐንዲሶችና ናጺዎች እነርሱ፣ ዲዛይነሮችና ሰፊዎችም እነርሱ፣ ሸማኔዎችና ጠላፊዎችም፣ ኤሌክትሪሻንና በያጆችም፣ ሹፌሮችና ረዳቶችም፣ አትክልተኞችና ሻጮችም፣ ሐኪሞችና የመቅደሱ አገልጋዮችም እነርሱ ሆነው ይህንን ሁሉ ታሪክ ሰናጅ ካሜራ ቀራጮችና ኤዲተሮችም እነርሱ ራሳቸው ናቸው። በእነዚህ ሁሉ ስራዎች ላይ ተጠምደው በስራ ሲውሉ ስጋቸው ብቻ ሳይሆን ነፍሳቸውም ምግቧን አትራብም። በተለያዩ ጊዜያት የተቀረጹ ትምህርቶችና ስብከቶች በትላልቅ ሞንቶሮች ተከፍተው ሲደመጡ ይውላሉ። የየጊዜያቱ ጸሎትም አይጓደልም። ሁሉም በሰዓቱ በስራው ላይ ባለበት ሲደወል ቆም አድርጎ ጸሎቱን ያደርሳል። በየዘርፉ ተሰማርተው በስራ ያሳለፉት መነኮሳት በቀን ውስጥ አንድ ጊዜ 9 ሰዓት ረፍት ያደርጋሉ። እንደ ሥርዓተ ገዳም የመቁነን ሰዓት ሁሉም አረፍ ብለው በአዳራሽ ይሰበሰባሉ። በምግብና ዘርፍ ከተሰማሩት ውጪ አንዳቸውም አይንቀሳቀሱም። እጅግ ብዙ ሆነው ዝምታቸው ግን አንድ ሰው ያለ አይመስልም። ዳቤና ውሃ ይታደላል። ከደቂቃዎች ረፍትና ከምግብ በኋላ በድጋሚ ወደ ስራ። በዚህ ሁኔታ ጀንበር ትጠልቃለች። ፀሐይም ቦታዋን ለጨረቃ ትለቃለች። ልክ ሲመሽ የዋሉባቸውን የሥራ ቦታዎች ዘግተው ወደ መሰባሰቢያቸው ራሳቸው በእጆቻቸው ሲሚንቶን ካሸዋ አዋህደው ወደ ሰሯት ቤተ መቅደስ ያቀናሉ። ቸር ስለዋላቸው አመስግነው ሌቱን እንዲባርክላቸው ደግሞ ይለምናሉ። ከዚህ በኋላ ሰዓቱ መንፈሳዊ ተግባራትን የሚከውኑበት ነው። ጸሎት፣ ስግደት፣ ከገዳሙ ቤተ መጻሕፍት መንፈሳዊ መጻሕፍትን እየወሰዱ ማንበብ፣ የሌሊቱ እኩሌታ እስኪሆን ድረስ በየበዓታቸው መወያየት፣ መመካከር፣ የደከሙትን ማበርታት ስራቸው ይሆናል። የአእምሮ ማረፊያ እንቅልፍም እንዲሁ። ቆይ እንዴ ዓለምን ትተው ነፍሴ ትብስ ብለው መንነው የለም ወይ? ይህ ሁሉ ለምን አስፈለገ እያሉ ይሆናል። ልክ ኖት። ለምን እንደሆነ ግን እኛ እናስረዳዎት። እነዚህን ሁሉ ስራዎች እየሰሩ በቀን
ከአንዴ በላይ ያውም ከቁራሽ ዳቤ ውጭ አይቀምሱም። ከሚያመርቷቸው ፍራፍሬዎችም ደዌ ካገኛቸው አረጋውያን መናንያን በቀር ለማህበረ መነኮሳቱ ለምግብነት አይውሉም። ታዲያ ይህ ሁሉ ትጋት ባህል ይመስል የተጣባንን ልመና አራግፎ ጥሎ ገዳሙ ለመነኮሳቱ የዕለት ጉርስ የዓመት ልብስ ራሱን ለመቻል ነው። ይበልጥ ይግረማችሁ፣ ለንጽህና መጠበቂያቸው ደግሞ ሳሙናም አምርቶ ይሰጣል። ሁለተኛ አሳትሉም በአካባቢው ላሉ ማህበረሰብ ወፍጮ ተክሎ አገልግሎት ይሰጣል። ልጆቻቸውንም ሙሉ ወጪ እስከ ልብስ ሸፍኖ መንፈሳዊ ትምህርትን ያስተምራል። ተገረሙ ልጨምርላችሁ፣ ቤተክርስቲያን ለፈረሰባቸው እንዲሁም ለሌላቸው በራሱ በገዳሙ ባለሙያዎች ይገነባና ያስረክባል። ገዳማት ባልተመሰረቱባቸው ስፍራዎችም ገዳም ያቋቁማል። በአቅራቢያው ባለ ከተማ እጅግ ተፈላጊ የሆኑ የፍራፍሬ ምርቶችን ያቀርባል። ታዲያ ለእህት አብያተ ክርስቲያናት ለህንድ ማላንካራውያን ካጨበጨብን፣ ለግብጽ ኮፕቲክ ገዳማውያን ከተደመምን፣ አፍንጫችን ስር ላሉት የተከዜ ገዳማውያን ይህም ብንል ምን ያስደንቃል? በስሙ የተሰባሰባችሁለት እኛንም ያስበን።